የሚያስቀይመኝ የማስቀይመው ይቅርታ ሚላኝ ይቅርታ ምለው ነፃ ነኝ እንደው ስሞትልሽ ልጅ እንደው ስቀበር ምን ነው እባክሽ ያስተራወቀ ዘመን አትስፈኝ እንደው ነግሬሻለሁ ምን ሆነሽ ነው አረማ ይመናስ በቤት እንኳን ነፃነት ሲኝ እንዴ ደምታ ያምር በዛ ላይ ደግሞ አስተራወቀ ንገራታ ይከፋይ ወርሽ ምን ችግር አለ ያስተራወቀን ዘፈን ያስተራወቀን ዘፈን አስተራወቀሽ ዘፈን ብቻ ነው ደስ የሚለው ሰማሽ አትስፈኝ የዚህ ሀብቱ ደስኮራ አስተጋት ይሁን እንደጂ ደግሞ የት ይይሩ ማግኛት መስከረም 17 በሚሊ ማደረሽ ኮንሰርት ተቀርብ አውቀሽ የምሬን ነው ማይ ከ7 አመት ቆይታ በኋላ የአርማቂዎቿን ጥም ለመቁረጥ በናፍቆት ኮንሰርት መታለች ነው ማለት አሁን ወዲህ ፒኤምጂ ኢቨንት ከቢቢሲ ጋር በመተባበር ነው ያዘጋጁት በናፍቆት ነው ተጠብቃት በሮች ከ10 ሰዓት ጀምሮ ከፍተኛ ነው ቲኬቱን ደግሞ ቴሌብር ላይ ማግኘት ይችላልሽ አቤት አሁን እንዴት ጓደኞቼን ሰብስቤ ነው ለባ ነፃ ነኝ ምትሮን ያማረሽ ጠራሁኝ አሁን ና ቁጭ በይ ምን ልሁን ነው የሚለው ሲያስተካክሉ ምንድነው ኢሜል ፓስወርድህን ነው የሚጠይቀው ሙላው ምኑ ኢሜል ፓስወርዱ ሙላልኝ እኔ አባዬ ኢሜል ፓስወርድህን አላውቀውማ ምን ማለት ነው አላውቅም ማለት አላውቀውማ አባዬ ነው አይደለም ያወጣውልህ አይደል እንዴ እኔ እኮ በግዱ በገዛ እጄ እኮ ነው የምቃጠለው ራሴ እየጠየቅኩ እንዴት ነው የአባትህን ኢሜል አካውንት ማታውቀው እኔ እንዴት ላውቅ እችላለሁ ኢሜል አካውንትን ያልከፈትኩልህማ እንዴ ሙኩት አንተ እየተሟገትከኝ ነው ለዚህም በቃ ትሰማኛለህ አምጣው ስልኩን ታየኛለህ ደግሞ ነገ የሽፈራው ልጅ የ9 ዓመቱ ልጅ ሲያስተካክለው ስልኬን ታየዋለህ አለ ጎርጎሮ እንዳያበላሽብህ ዝም በል ካንተ ይሻላል በትምህርቱ ራሱ ጎበዝ ነው እሱ ቆዳ አንቺ ተሻለሽ አሁን ለአራተኛ ጊዜ ልትመልስ ኮም በኋላ በእናትሽ በቃ ልጠጣ ስል ራሱ ከልኪኝ እኔ መጠጥ በደረሰበት መጠጥ አልፈልግም እንዴ ስትጠጪ ደግሞ ታስቸግሪያለሽ እንጂ በስመ አብ በወልድ ምንድነው ደግሞ ያስቸግረው አንቺ ማታ ያለሽ ነው ተሰሽ ነው ክለብ ገባን ጠጣን በጣም ተጨፍራ አስተሳለ በቃ መጣ ወደ ቤት እንዴ እንደዛ አይደለም የተፈጠረው ይልሽ ምን አደረኩ ትናንትና ይመችሽ ነበር አስተውሽ አናገርኩት ኧረ እንደው ነው ምንድነው የሚሻለኝ አናገር ቢሆን በምን እድልሽ እንዴ ከሆነ ካሽን ጋር ነበር ቀጥታይሽ ልጅቷን በጥፊ ምን አርጋሽ እንደሆነ አላውቅም መጣሁት ከዛሱን ደግሞ ያሽውና እገልሃለሁ ዛሬ አብረኸኝ ነው የምትሄደው ከዛ ቢላ ወጣሽበት አውቀሽ ነው አይደል እናቴ ተሞተኝ ይቀልቋል ከዛም ትችቢላ እኔ ምን አውቃለሁ ቢለው እንዴት እንደመጣሽ ከዛ እሱ ተደብቆ እንደምንም ሄደ ከዛስ ደግሞ ሌላ ምን አደረኩ አንቺ የሆነ ሳለ ጋርድ ካልደበደብኩ ብለሽ እንዴ አውቀሽ ነው እኔ እናቴ ተሞት ብዬ ቀልዳለሁ ጋርድ ላይ እኔ ደግሞ ልጅ ይገልሻለሁ ብላ ከሷ ጋር ደባደብኩ ነበር አሁንማ ክለብ ላይ ራሱ ለጥፎሻል ልጅ እንዳትገባ ተብሻለ የምር ዋርኒንግ ላይ ነሽ እንዳትገቢ ተብሽ ለጥፈሻል ፎቶሽ ራሱ ምንድነው ማይ ምን ሆነሽ ነው ለምን ራስረኝ የምትይው መቼ ነው ቆይ ግን አንቺ ቤት ሻርፈሽ የምትቀመጪ ሁሌ ውጪ ደህለሽ ምንድነው እማ ወሩ ሙሉ ቤት ውስጥ አልነበርኩ እንደመሽ ወጣው ዛሬ ገና ነው የሚታይሽ ነው ያው ልወጣ ስማል ነገር የምፈልጊው ሁሌ ኧረ ዝም በይ እንዴ አንድ ወር ሙሉ ነው ቤት አልነበርኩም እንዴ ምን ነካሽ እንዴ ወንድምሽም ስራ ነው አባትሽም የለም አንቺ ነሽ ምትኖሪው አንቺም የለሽም እንደው እግራቸው እንደወጣ እልፍ አይመትዩ ብቻዬን ነው ሙሉ ታያለሽ ይደብረኛል ምን ነክቶሽ ነው እልሽሽ ያሁኑ ቅዳሜ ምንም አይነት ፕሮግራም እንዳትጂ እኔ ራሴ ምን ላይ ማዳራሽ ወስጄ ጋብዝሻለሁ ጸዴ ፕሮግራም አለ ምን አለ ደግሞ ቅዳሜ ፓስታ ፌስታ ተዘጋጅቷል ማን ነው አዘጋጁ ፔፕሲ ከካልቸር ክለብ ጋር በመተባበር ጸዴ ፓስታ ፌስታ ፕሮግራም አዘጋጅቷል እዛ ላይ ይኸውልሽ ከፈለሽ ከጓደኞችሽ ጋር ወይም ደግሞ ከቤተሰቦችሽ ጋር ከፈለሽ ጸዴ ፕሮግራም አለ የተለያዩ አክቲቪቲዎች ይኖራሉ ማለት
ከ20 በላይ ደግሞ ታዋቂ ሬስቶራንቶች ይሳተፋሉ። ስንት ሰዓት ላይ? ከጧቱ 5:30 እስከ ማታ 5 ሰዓት ይቆያል። ትኬቶቹ ደግሞ ቴሌብር ላይ ወይም ደግሞ ዳሽን ሱፐር አፕ ላይ ማግኘት ትችላለሽ። ስለ ትኬቱ ለምን ትነግሪኛለሽ? መከፊው አንቺ ዛሬ ጂም ተቀጠቀጠ ነው ለውጥ ሊል አረቱ እኔ ተስፋ ቆርጫለሁ። ምንድነው ምን ትላለች? እኔ እፈራታለሁ። በቃ ምንድነው ግፋ ቢለም ቢበጥ አይሆንም። አንተ ኮስታራ ይዳም እንደዚህ ተቆጣጥራ እንዴት ነው? ኧረ በእናትህ ቆይ የምረን እሺ በቃ ና እንዴት ነሽ? የትልቅ ትንሽ ልክም ቦይ ጡጦ ጠቢ ልክም ቦይ ቀፋፊ ልክም ቦይ ነጠር ጉረኛ ልክም ቦይ ዘራፋት ትንኩኝ ልክም ቦይ የ40 ዓመት ድንግል ልክም ቦይ እንጀራ ጋገሪ ምናምን አለ። አረ እንጀራ መጋገር አይደለም ኤኒ ካይንድ ኦፍ ኩኪንግ ፓስታ መስራት እችላለሁ። አይ ቲንክ መቀቀሉን ነው እንግዲህ ሶሱን አይደለም ውሃው እኮ ነው የሚቀቀለው። አለው ከዛ 5 ደቂቃ ቀቅለው ብላሉ። አቃጥዬም አውቃለሁ። ፓስታ ያ ስለዚህ ያ እንደ ፓስታ እኮ ሊቃጠል አይችልም እኮ ይችላል። አይ ፕሮሚስ ዩ ውሃው አልቆ ነው ውሃው አልቆ ረስተሽ ነው ታዲያ አሁን በቲቪ ዴቭ የሚባል ልጅ ይታባጥ ይልከዋል። እኔ ዴቭ የሚባል ነገር እኔ መስማት አልፈልግም። በእግዚአብሔር በእናትሽ እርግጠኛ ነኝ አሁን የምነግርሽ ነገር ግን ያስደስትሻል። ምንድነው እሱ? ዴቭ ዲቪ ደርሶታል። ምንድን ነው ያልሽው? ዲቪ ደርሶታል። ዲቪ ደረሰው? ይሄ የአሜሪካ ዲቪ? የአሜሪካን ዲቪ ለኔ ዴቭ? አዎ ያንቺ። ኧረ በእግዚአብሔር በእናትሽ እኔ ልቤ ይቀልጥብሻል። በእናትሽ የምርሽን ነው? አዎ የምሬን ነው። እኔ ታደሻው ምን ላድርግ? ምንድን አንቺ ሚስት አድርጎ ሊሞላሽ አስቧል። ወይኔ ዴቭ በእናትሽ ምን ይሻለኛል? ወይ ምስኪንነቱን እኮ ነው የማልችለው። በእናትሽ ምስኪን እኮ ነው በእናትሽ። እንግሊዝ ዴቪ ይህን ሚስጥር የምነግርሽ በዲቪ ፕሮሰሱ ላይ ሚስት አድርጎ ቢሞላሽ ፈቃደኛ መሆንሽ ለማለት እኔ በጣም ደስ ይለኛል። አይ በኋላ ደግሞ ፕሮሰሱ ከተጀመረ በኋላ አልነገርከኝም ብለሽ እንዴ ትቀልጃለሽ? ዲቪ እኮ ማለቴ ዴቭ እኮ ነው። ችግር የለም